ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ እግዚአብሔር ይመስገን። በያላችሁበት ሰላምታ ይድረሳችሁ እያልኩኝ ወይኒ ፋሚሊ ነኝ። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቦች የሆናችሁት ደግሞ ላይክ ሼር እያደረጋችሁ ተከታተሉኝ እላችኋለሁ። ዛሬ የመጣሁት ከአረብ ሀገር ምን ይዛችሁ መምጣት እንዳለባችሁ እና ምን ይዛችሁ መምጣት እንደሌለባችሁ ልነግራችሁ ነው። ራሴ ካየሁትና እዛም ሆኜ ብዙ ልጆች የገቡት ሲነግሩኝ በሌሎች ሚዲያ እያየን እየሰማን ነበርና ሁላችንም አንዳንዶቻችን ግን ባልሰማ ቴሌቪዥን ምናምን ከዛ ይዘው እየመጡ እዚህ እየተቸገሩ ነው ብዙዎቻቸው ማለት ነው። እና እንደዛ አይነት ነገሮችን እንዳናመጣ ምን ደግሞ ይዘን እንደምንመጣ ልነግራችሁ ነው የመጣሁት። በዚሁ ሰብስክራይብ ላይክ ሼር እያደረጋችሁ ተከታተሉኝ እላችኋለሁኝ። ይዛችሁ መምጣት ያለባችሁ ነገሮች ትናንሽ ነገሮች አሉ እንደ የቡና መፍጫ የቅመም መፍጫ ምናምን አሉ አይደል? ትናንሽ ነገሮች ሻንጣ ውስጥ መግባት የሚችሉ ቀረጥ የማያስከፍላችሁ ማለት ነው። አሁን ለምሳሌ ቀረጥ የሚያስከፍላችሁ ስላችሁ ሻንጣ አይከፈትም። ከኛ ጋር የሚመጣ ሻንጣ አይከፈትም። ካርጎ ስታደርጉ ነው ሻንጣ የሚከፈተው እንጂ ማለት ነው። እና ትላልቅ ሻንጣ ካላችሁ ሻንጣ ውስጥ መክተት የምትችሉትን በልብስ ጠቅልላችሁ ማስቀመጥ ትችላላችሁ ማለት ነው። ሻንጣ ውስጥ እንደ ይሄ የጁስ መፍጫ መግባት ይችላል። ያው እንትኑ ይከብዳል እንጂ ትንሽ አሉ የማይከብዱትም አሉ። ግን የጁስ መፍጫው ነው የማይከብዱ አሉ። ውሃ የሚፈላበት አለ። የቅመም መፍጫ በትንሹ ይሄ ትናንሾቹ እንደዛ አይነቶቹን እንጂ ሌላ ይሄ ቴሌቪዥን ፍሪጅ ቀሳላ ምናምን እዚህ ራሱ ሞልቷል። እዚህ በቃ እዛ እንደውም ብሩን እዚህ ይሻላል ይመስለኛል። በእርግጥ የእቃውን ጥራት ባላቅም ማለት ነው። ግን አለ በቃ ብር ጨምራችሁ ነው እንጂ እንትን የምትገዙት አሉ። እዛ አለ የተባለ ነገር ሁሉም እዚህ አለ ማለት ነው። እና ከዛ ይዛችሁ ከምትንከራተቱ ጉምሩክ ላይ በጣም ነው የሚያንገላታችሁ። አሁን አንድ ፌስቡክ ላይ ትላንትና ያየሁት ነገር ምንድነው? ባለ 65 ኢንች ቴሌቪዥን ስንት ነው የጠየቁት ቀረጥ? ወደ 370 ሺህ ብር ማለት ነው። 370 ሺህ ብር ማለት እንግዲህ እኔ ስራ ጀምርበታለሁ ብዬ እያሰብኩኝ ያለሁት ብር ነው ማለት ነው። እና አስባችሁታል? እዛ የሚገዛበት ብር ወደ 2000 ድርሃም ይገዛል። ከዛ በኋላ ደግሞ እዛም ደግሞ ወደዚህ ሲያልፍ የሚከፈል ነገር አለ። ኤርፖርት ውስጥ ይከፈላል። በትንሹ እንደዚህም በጣም ውድ ባይሆን በዛ በዲራም ነው እንግዲህ ድራሙ ወደዚህ ሲመነዘር ደግሞ እንደዛም ውድ ነው። በቃ በአጠቃላይ ወደ 400 ሺህ ነው ማለት ነው። ከዛ በላይ ነው እንጂ የሚሆነው ከዛ በታች አይደለም። ይሄንን ሁሉንም አውጥተን ከምንከስር እዚሁ ብራችንን አምጥተን እዚሁ ብንገዛ ይሻላል ማለት ነው። እና ከዛ እንደዛ አይነት ነገሮችን እንዳታመጡ እዚሁ መግዛት ነው የሚሻለው። ግን አሟልታችሁ የቤት እቃችሁን አሟልታችሁ ከመጣችሁ በቃ የምትሰሩበትን ብር ትንሽ ትይዛላችሁ። ትመጣላችሁ ሀገራችሁ ላይ ትንጥዬ ነገርም ቢሆን ትሰራላችሁ ማለት ነው። እና ግን እዚህ መጥቼ እገዛለሁ ብላችሁ ከመጣችሁ እመኑኝ ምንም አትገዙ። ብትገዙ ራሱ ከእንትኑ ጋር ስራም እጀምርበታለሁ እቃም ገዛለሁ ብላችሁ የመጣችሁት ብር ማለት ነው ለምንም አይበቃችሁ። እና ይሄንን ነው የምላችሁ። እኔ ዛሬ የገዛሁትን እቃዎች እንትን ምንድነው ሶፋ፣ ኪችን ካቢኔት፣ አልጋ እና ምንድነው ሌላ እነዚህ ነው የገዛሁት። እቃዎች በጣም ተወደዋል ብታዩ በየቀኑ ነው እያደረ እየተወደደ የሚሄደው ማለት ነውና እዛው እያላችሁ ማሰራት ወይም ደግሞ መግዛት ትችላላችሁ ማለት ነው። ወደ ቡታጀራ መስመር ያላችሁ ቡታጀራ ሳይደርስ ማለት ነው ወደ ሰበታ ምናምን ያላችሁ እህት ወንድሞቼ አድርሱልኝ ካላችሁኝ እኔ አደርስላችኋለሁ። እና ደውላችሁ ማዘዝ ትችላላችሁ። ሄጄ እኔ ለራሴ የገዛሁበት ቦታ ሄጄ ላዝላችሁ እችላለሁኝ። ስለዚህ እኔ አሁን ባስቀመጥኩት ቁጥር በኢትዮ ቴሌኮም እና በሳፋሪኮም ደውላችሁ እዘዥልን ማለት ትችላላችሁ እላችኋለሁኝ። ውድ ቤተሰቦቼ እስካሁን ስለምትሰጡኝ ኮመንት ስለምታበረታቱኝ በጣም ነው የማመሰግናችሁ።
በያላችሁበት እግዚአብሔር ከእናንተ ጋር ይሁን እያልኩኝ ቸር ቆዩኝ።